ዋላችሁ? በማላዎችን ስለጋበዛችሁ አመሰግናለሁ። እንኳን የመጀመሪያው ኦፊሳችሁ ይከፈትበትን ቀን አደረሳችሁ። ውጤታማ ጊዜ እንዲኖራችሁ ለመመኘት እፈልጋለሁ። መጀመሪያ ላይ ስለ ለርኒንግ ማኔጅመንት ሲስተም ቅድም የተነገረ ሪማንዳዎች የሚሰሩ እንዳሰቡ እኔ ደግሞ የሚጠቅመናል የሚለውን ከእኛም ልምድ አንጻር እንደመነሻ አድርጌ አንዳንድ ነገሮች ለማለት ነው እዚህ የቆምኩት። ኮቪድ ቅድም ሲነሳ ነበረ፣ እኛ ጋር ተመሳሳይ ነው ታጋጥሞ ነበረ። ኮቪድ ሲፈጠር ምንድነው እኛ አብዛኛው ጊዜ የመማር ማስተማራችን የቀረጽነውን እያስኬድነው የነበረው ክላስ ሩሙን ቤዝ ያደረገና መምህር ያለበትን ብቻ አስበን ነበረና ኮቪድ ሲመጣ ወደ ዩኒቨርሲቲ መሄድ አልቻለም። እኛም መምህራኖቹ መሄድ አልቻለም፣ ተማሪዎቹ መምጣት አልቻለም። ስለዚህ ምን አይነት አማራጮች አሉ የሚለውን አዲስ ነው ማየት ነበር። በእርግጥ በእኛ ኮሌጅ ምንጠቀማቸው አሉ እነ ሁድልን ከሰማይዝ አድርገን ሌሎች ለጉግል ክላስሩሞች ያሉትን ኦፕሽኖች ለመጠቀም ሞክራለን፣ ግን በደንብ ኤክስፕሎይት አድርገን ተጠቀምናቸው ነበረ። ስለዚህ ወደዛ አማራጭ ስንመጣ ብዙ ነገሮች ያስቸገሩ። አንደኛ ኮንቴንቶቹ ስናዘጋጅ ተማሪዎቹ ክላስሩም አሉ፣ መምህራኖቹ ክላስሩም ውስጥ ኖረው በዛ ኮንቴንት መሰረት አድርገው ተማሪዎቹ ጋር መድረስ ይችላሉ ብለን ነበር ያሰብነው። ስለዚህ ኮንቴንቶቹ ለዛ የተዘጋጁ አልነበሩ። ተማሪዎቻችንም የለመዱት አሰስመንት የምንሰራ በዛው በተመሳሳይ ሁኔታ ነበረ። ትራዲሽናል ለርኒንግ ፕሮሰስ በተከተለ ነበረ። ያንን ካየን በኋላ ግን አሁን እንደ ዩኒቨርሲቲ በተለያየ ቦታ ያለው አካሄዳችንን መቀየር እንዳለብን ቴክኖሎጂውን በደንብ ኤክስፕሎይት አድርገን ወደዚህኛው ሲስተም መምጣት አለብን ብለን የጀመርነው እንቅስቃሴ ያለ እንደ ሀገር የተጀመረ ነገር አለ። ስለዚህ አሁን ቅድም ያያችሁት ለርኒንግ ማኔጅመንት ሲስተሙ ቨርቹዋል ክላስሩም ወይም ደግሞ ኢለርኒንግ በተለያየ ስንናገረው ነገር ለማሳለጥ የሚጠቅመን አንደኛው ባክቦን ነው። አሁን ያለው የትምህርት መማር የሚፈልገው ሰው መማር የሚፈልግበት መንገድ ተቀይሯል። ያ ብቻ አይደለም፣ ማስተማር የሚችልበት መንገድ ደግሞ የሚቀይሩ ቴክኖሎጂዎች ከቀን ወደ ቀን በብዙ መልኩ እያደጉ ነው የመጡት። ያንን ኢንቴግሬት አድርገን በተሻለ መልኩ ብዙ ቦታ ለመድረስ እንግዲህ ማስተማር እንችላለን የሚለውን ነገር ስናስብ አንደኛው ዋነኛው ባክቦን የሆነው የለርኒንግ ማኔጅመንት ሲስተም ነው። ስለዚህ ለርኒንግ ማኔጅመንት ሲስተም ትራዲሽናሉ በተሻለ መልኩ ይዞ ይመጣል። ትራዲሽናል ለርኒንግ ላይ ኮንቴንቶች አሉ። ኮንቴንት ክሬት የሚደረገው ዲስትሪቢዩትድ በሆነ ማነር ነው። እነዛ ኮንቴንቶች ስታንዳርዳይዝ ለማድረግ በጣም አስቸጋሪ ነው አይደለ? ሁሉም በራሱ መልኩ በሚገባው መልኩ ነው የሚያደርገው። ከዛ ውጭ ተማሪዎቻችንን ምንድነው የሚማሩበትን መንገድ አካሄዳቸውን የምንከታተልበት የተማሪዎቹን ማኔጅመንት ሲስተም አለ። እሱን የምታውቁት ነገር ብዙ ጊዜ ሬጅስትራር የምንለው ሲስተም ነው ማኔጅ የሚደረገው ያለውን ፈተና የምታውቁት ነው። ሌላው ብዙዎች ተማሪዎቻችን የምናስባቸው ተመሳሳይ እንደሆኑ ነው። ሁሉም በተመሳሳይነት መማር ይችላሉ። አንደኛው እንደው እኛ እያየን የነበረው ፕሮፌሰር ምስጋ ያዘኛል ካሪኩለም ስንከት ሁሉም ተማሪ በ5 ዓመት ውስጥ ወስነንለት የሆነ ኢንጂነሪንግ ዲግሪ ይሰጠዋል ወይም በ4 ዓመት ውስጥ የሆነ ዲግሪ ይሰጠዋል ብለን ነው። ግን ተማሪዎቻችን የተለያየ አይነት ችሎታ ያላቸው በተለያየ መልኩ ተምረው በተለያየ ጊዜ ያንን ዲግሪያቸውን ማድረግ ይችላሉ። ግን እንደዛ አይነት ፍሌክሲብል የሆነ የማስተማር ስልት የለንም። የለርኒንግ ማኔጅመንት ሲስተም አሁን ወደዚህ መምጣቱ ይጠቅማል። እንደዚህ አይነት ፍሌክሲቢሊቲዎችን ኢንትሮዲውስ ማድረግ ተማሪዎች በራሳቸው ፍጥነትና በራሳቸው መማር በሚችሉበት ሁኔታ ላይ ነገሮችን ተከታትለው የሚያስፈልገው እውቀት ይዘው የሚያስፈልገውን እንግዲህ ሰርተፊኬትም ሆነ የሚያረጋግጥላቸውን ወረቀት ይዘው የሚገኙ ነው። ስለዚህ አሁን ፍሌክሲቢሊቲ ኢንትሮዲውስ ማድረግ አለ። ዲማንድን መሰረት በማድረግ ያደረገ ትምህርት አሰጣጥ ማምጣት አለ። ከዛ ውጭ ደግሞ የስቱደንቶችን ማኔጅ የምናደርግበትን ደግሞ ሴንትራላይዝድ ናቸው። እነዚህ ሁሉ ዲስትሪቢዩትድ የሆኑትን ወደ መሀል አንድ ቦታ ላይ ስናደርጋቸው
እየተካሄደ ነው? ማንም እየተማረ ነው? ኮንቴንቶቻችን በተማሪዎቻችን ያለ ተቀባይነት ምንድን ነው የሚለው ይሄን ሁላ የሚያሳየን መረጃ አለ። እንግዲህ ብዙ ጊዜ ደግማችሁ ተደጋግሞ የሚሰማው መረጃ ትልቅ ሀብት ነው ይባላል እና ዲማንድ ድሪቨን ወይም ደግሞ መረጃ ላይ መሰረት ያደረገ አካሄድ ለማድረግ ደግሞ ቢያስችለን ተጨማሪ ካፓቢሊቲ ይዞልን የመጣው እና ዴማንዳዎች ይዘውልን የመጡት ለርኒንግ ማኔጅመንት ሲስተም እሱ ተጠቅመው የተለያዩ ትሬኒንጎችን የሰጡ ይመስለኛል። ወደ እኛ መምጣቱ እኛ ጋርም በደንብ ኢምፕሊመንት እንዲደረግ የራሳቸውን አስተዋጽኦ በማድረጋቸው የመማር ማስተማር ሂደቱን በተሻለ መልኩ በተሰለጠ መልኩ እንዲሆን ያግዛል ብዬ አስባለሁ። ሌላ ቴክኖሎጂ ሲመጣ ሁልጊዜ ምንድነው ቴክኖሎጂ ቀድሞ ይመጣና እኛ እንደ ሀገርም እንደ ተቋምም ሳንዘጋጅበት ችግሮች ይፈጠራል። ችግሮች ሲመጡ ነው እነዚህ ችግሮች የምንፈታባቸው ፖሊሲና ስታንዳርዶችን ወደ መቅረጽ እንመጣ የማንዳዎችን ማሁን ተስፋ ማደርግባቸው ይጠቅምናል ብዬ ማስበው ብዙ ቴክኖሎጂ የተያዙ ነገሮች ስታንዳርድና ፖሊሲ ያስፈልጋቸዋል። ያንን ስታንዳርድና ፖሊሲ ተከትለው ካልሄዱ ሁሉም ሰው የራሱን ሲስተም የራሱን ቴክኖሎጂ ይዞ ኢምፕሊመንት የሚያደርግ ከሆነ በኋላ ሲስተሙ ራሱ ችግር ፈቺነት ቀርቶ ችግር ፈጣሪ ይሆናልና ካላቸው ልምድ አንጻር ይሄንን ነገር በደንብ ወደ ሀገሪቱ ሲስተሞች ላይ እንዲገቡ ያግዙናል ብዬ አስባለሁ። በተለይ ዳታ አለው አይደለ? ለርኒንግ ማኔጅመንት ሲስተም የተማሪዎችን ዳታ ሌሎችን ዴታዎች ይዛልና እነዚህ ዴታዎች ማኔጅ ስናደርግ ሴንሲቲቭ እና ወርቃማ ሀብት የሆነው ነገር በምን አይነት ስታንዳርድና ፖሊሲ ነው ማድረግ ያለብን የሚለውን ጨምሮ በደንብ ቴክኖሎጂውን መጠቀም ብቻ ሳይሆን ቴክኖሎጂውን ስንጠቀም የሚያመጡትን ችግሮች የሚያስፈልጉትን ዝግጅቶች አብረን ለዚህኛውም ለሌሎችን ተመሳሳይ ነገሮች እንድንዘጋጅበት ያግዙናል ብዬ አስባለሁ። ቤማንዳዎች ውጤታማ ጊዜ እንዲኖራችሁ እመኛለሁ። አመሰግናለሁ ስላዳመጣችሁ።